ሰላም ሰላም ውድ የዚህ ቻናል ቤተሰቦች ዛሬ በሁሉም የዲግሪ ሌቨል ማለትም በባችለር በማስተርስ እንዲሁም በፒኤችዲ ዲግሪ ትምህርታችሁን ለመማር ስኮላርሺፕ ማመልከት የምትችሉበትን ኦፖርቹኒቲ ነው ሼር የማደርጋችሁ። በዚህ ስኮላርሺፕ አፕላይ ለማድረግ እንግዲህ ምንም አይነት የአፕሊኬሽን ክፍያም ሆነ የእንግሊዝኛ ቋንቋ ሰርቲፊኬት ማንዳቶሪ አይደለም። ይህ ስኮላርሺፕ የሮማኒያ መንግስት በየዓመቱ ለኢንተርናሽናል ተማሪዎች የሚሰጠው እድል ሲሆን ሮማኒያን ኤጀንሲ ፎር ኢንቨስትመንት ኤንድ ፎሬን ትሬድ ወይም ኤሪስ ስኮላርሺፕ በመባል ይታወቃል። የዛሬው የስኮላርሺፕ አሞላል ከዚህ በፊት አሳያችሁ ከነበረው የአሞላል ሂደት ለየት ያለ ነው። ዶክመንት አፕሊኬሽናችሁን ፎርም ሞልታችሁ በኢሜል ነው የምትልኩት። በጣም ቀላል ነገር ግን ጥንቃቄ የሚጠይቅ የስኮላርሺፕ አሞላል ነው ማለት ነው። እንዴት አፕላይ እንደምታደርጉና ሪኳየርመንቱን አሳያችኋለሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ለሌሎች ሰዎች መድረስ እንዲችል ደግሞ ላይክ ማድረጋችሁን አትርሱ። እንደተለመደው ቪዲዮውን እስከመጨረሻው ከተመለከታችሁ በኋላ ዲስክሪፕሽን ላይ ኦፊሻል ሊንኩን አስቀምጥላችኋለሁ። በዛ ገብታችሁ ፈርዘር ኢንፎርሜሽን መመልከት ትችላላችሁ። ስኮላርሺፑ ለ2025-2026 የሴፕቴምበር ኢንቴክ የወጣ ስኮላርሺፕ ነው። ከዛም በተጨማሪ ከዚህ ላይ በተቀመጠው ቀን ኮንፊውዝ እንዳትሆኑ ባይ ዘ ዌይ ዌብሳይቱ ላይ አፕዴት ስላላደረጉት ነው። ስኮላርሺፑ ኤፕሪል 2025 ፐብሊሽ የተደረገ ስኮላርሺፕ መሆኑን ዴድላይኑ ላይ መመልከት እንችላለን። ሌላው ኢንፎርሜሽን ምንድነው? በዚህ ስኮላርሺፕ በአጠቃላይ 40 ተወዳዳሪዎች ይፈልጋሉ። እንግዲህ ከረንትሊ እናንተ ስኮላርሺፕ አግሬሲቭሊ እየፈለጋችሁ ከሆነ ሁሉንም ቻንስ መጠቀም አለባችሁ። ቻንሳችሁ ማስፋት አለባችሁ። ከዚህ በፊት እኔ የተለያዩ የጣሊያን ገቨርንመንት የሚያወጣቸውን ስኮላርሺፖች ፖስት አደርግላችሁ ነበረ። ወደፊትም የጃፓን ገቨርንመንት የሚያወጣው ሌላ አኑዋል ስኮላርሺፕ አለ፣ እሱን ፖስት አደርግላችኋለሁ። ስለዚህ በተለይ ደግሞ እንደዚህ አፕሊኬሽን ክፍያ የሌላቸውና የላንጉጅ ሪኳየርመንታቸው ስትሪክት ያልሆነ የስኮላርሺፕ እድሎች ሲወጡ አፕላይ እንድታደርጉ ሪከመንድ አደርጋችኋለሁ። በዚህ ስኮላርሺፕ እንግዲህ አፕላይ ማድረግ የምትችሉት ከኤፕሪል 1 እስከ ሜይ 15 2025 ባለው ጊዜ ውስጥ ነው። ኦልሞስት የአንድ ወር ጊዜ ያለ ማለት ነው። እስከ ኔክስት ሜይ 15 ድረስ ዶክመንታችሁን ሞልታችሁ በኢሜል መላክ ትችላላችሁ ማለት ነው። በፒዲኤፍ መሆን መቻል አለበት የምትልኩት ዶክመንታችሁ። ወርድ ፋይሎች አሉ፣ እነሱን ዳውንሎድ አድርጋችሁ ከሞላችሁ በኋላ ፈርማችሁ ስካን አድርጋችሁ በፒዲኤፍ ኮንቨርት ሆኖ መላክ መቻል አለበት ማለት ነው። ኢሜል የምትልኩት በዚህ ላይ በተቀመጠው የስኮላርሺፕ ዴዲኬትድ ኢሜል አለ፣ በዛ መላክ አለባችሁ። ከዚህ ላይ በግልጽ እንደሚታየው የምትልኩት ዶክመንት በፒዲኤፍ ብቻ መሆን እንዳለበት ስትሪክትሊ አስቀምጧል ማለት ነው። ከዛም በተጨማሪ በተቀመጠው ኢሜል አድሬስ ብቻ ነው መላክ ያለባችሁ፣ በሌሎች ኦልተርኔቲቭ ኢሜሎች እንዳትልኩ ማለት ነው። የስኮላርሺፕ ሪዛልቱን ከዚህ ላይ በተቀመጠው ዴዲኬትድ ዌብሳይት ወይም ሊንክ ገብታችሁ ራንካችሁን ወይም ሪዛልታችሁን መመልከት እንደምትችሉ ያስቀምጣል ማለት ነው። ሌላው ኢምፖርታንት ኢንፎርሜሽን ምንድነው? ኢንኮምፕሌት የሆነ ፋይል ሰብሚት እንዳታደርጉ ነው የሚለው። ይሄም ማለት ዶክመንታችሁን ፎርሙ ስትሞሉ ኤቭሪ ዲቴል በጥንቃቄ አንብባችሁ መሙላት አለባችሁ ማለት ነው። በመጀመሪያ ስለ ስኮላርሺፑ ጀነራል ኦቨርቪው እንመልከት። ከዚህ ላይ የተቀመጠውን ፋይል ከፍተን መመልከት እንችላለን። ከዚህ ላይ እንደምንመለከተው ዴድላይኑንና ሌሎች ዋርኒንግ ኢንፎርሜሽኖች አሉ። ዴድላይኑ እስከ ሜይ 15 2025 እንደሚቆይ፣ እንዲሁም ኦንሊ ኮምፕሌት የሆነ አፕሊኬሽን መሙላት እንዳለባችሁ፣ ኤኒ ሚስ የተደረገ ኢንፎርሜሽን ካለ ዶክመንታችሁ ከፈርዘር ኮንሲደሬሽን ዲስኳሊፋይ ይደረጋል ማለት ነው። እንደዛ እንዳይደረግ በጥንቃቄ መሙላት አለባችሁ። ሌላው በፒዲኤፍ መሆን አለበት የሚል ሪኳየርመንት ከላይ የተመለከትነው አለ። ሌላው ኳሊፋይንግ ክራይቴሪያውን በተመለከተ ነው። በዚህ ስኮላርሺፕ እንግዲህ ኳሊፋይ ለመደረግ ኤሊጂብል እና ናን ኤሊጂብል ክራይቴሪያዎች አሉ። ከናን ኤሊጂብል ክራይቴሪያዎች ውስጥ የሮማኒያን ሲቲዝን የሆኑ መወዳደር አይችሉም፣ ወይም ደግሞ ሲቲዝንስ ፕሮቴክሽን በሮማኒያ መንግስት ፕሮቴክሽን አፕላይ ያደረጉ ከሆነ፣ ስቴትለስ የሆኑ ግለሰቦች ካሉ፣ የዲፕሎማቲክ ወይም ደግሞ ኮንሱላር ፋሚሊ ሜምበሮች ከሆኑ፣ እንደገና ደግሞ የትኛውም ተወዳዳሪ ከዚህ በፊት ባለው የሮማኒያን ገቨርንመንት ወይም የኤሪስ ስኮላርሺፕ በነፊትድ ያልሆነ መሆን መቻል አለበት ማለት ነው። እንደገና በሮማኒያ መንግስት የሎንግ ተርም ሬዚደንስ ፐርሚት ያለው ሰው አፕላይ ማድረግ አይችልም ማለት ነው።
በዚህ ስኮላርሺፕ አፕላይ ለማድረግ እንግዲህ በሁሉም የዲግሪ ሌቨሎች መወዳደር ትችላላችሁ ማለት ነው። በባችለር ዲግሪ፣ በማስተርስ ዲግሪ፣ በስፔሻላይዝድ የሜዲካል ሳም ሜዲካል ፊልዶች ማለት ነው ስፔሻላይዝድ ዲግሪዎችን አፕላይ ማድረግ ትችላላችሁ። እንዲሁም ደግሞ በፒኤችዲ ዲግሪ አፕላይ ማድረግ ትችላላችሁ በሁሉም ኤሪያ ማለት ነው። ነገር ግን ፕራዮሪቲ የሚሰጣቸው የስፔሲፊክ ፕሮግራሞች አሉ ማለት ነው። ከነዚህም ውስጥ የኢኮኖሚክስ ኤንድ ቢዝነስ አድሚኒስትሬሽን ኤሪያዎች፣ በአግሪካልቸራል ሳይንስ፣ ቴክኒካል ሳይንስ፣ ኦይል ኤንድ ጋዝ በሚባሉ የፊልዶች ወይም ደግሞ ስትሪሞች ቅድሚያ የሚሰጣቸው ፊልድ ኦፍ ስተዲ ይሆናል ማለት ነው። ስለዚህ በእነዚህ ኤሪያዎች አፕላይ የምታደርጉ ሰዎች ቤኔፊትድ ናችሁ ማለት ነው። ላንጉጅ ሪኳየርመንቱን በተመለከተ እንግዲህ የሮማኒያን ላንጉጅ ሰርቲፊኬት ቢኖራችሁ አድቫንቴጅስ ትሆናላችሁ ማለት ነው። ነገር ግን ማንዳቶሪ አይደለም። ይህን ላንጉጅ የማታሟሉ ከሆነ የፕሪፓራቶሪ ይር አለ። ልክ በቻይና፣ በራሻ፣ በቱርክ የሚማሩ ኢትዮጵያውያን ተማሪዎች እንደሚደረገው የመጀመሪያውን ዓመት የቋንቋ ትምህርት የምትማሩት ማለት ነው። ከዚያ በኋላ ሚዲየም ኦፍ ኢንስትራክሽኑ በሮማኒያን ላንጉጅ ስለሚሆን ማለት ነው የመጀመሪያው ዓመት በሮማኒያን ቋንቋ ትማራላችሁ ማለት ነው። እንግዲህ በዚህ ስኮላርሺፕ አፕላይ ለማድረግ የሬጅስትሬሽን ፊ መክፈል አይጠበቅባችሁም። ቤኔፊቱን በተመለከተ ማለት ነው የቱዊሽን ኤክስፔንስ ሙሉ በሙሉ የሮማኒያን ገቨርንመንት ከቨር ያደርጋል። የላንጉጅ ፕሪፓራቶሪ ይር በምትማሩበት የመጀመሪያው ዓመት ማለት ነው ፕሮግራሙ የ3 ዓመት ከሆነና 1 ዓመት የቋንቋ ከሆነ 4 ዓመት ሙሉ የስኮላርሺፕ ከቨራችሁ ማንዝሊ ከቨር ይደረግላችኋል ማለት ነው። መንዝሊ ስኮላርሺፕ ግራንት ትደረጋላችሁ። በባችለርም በማስተርስም ያሉ አመልካቾች ማለት ነው፣ በፒኤችዲ በሁሉም ፊልዶች ማለት ነው። ከዚያም በተጨማሪ አኮሞዴሽን ኤክስፔንስ ከቨር ይደረግላችኋል። ሜዲካል ኤክስፔንስ ከቨር ይደረግላችኋል። ሎካል ፐብሊክ ትራንስፖርት ሰርቪስ ቤኔፊትድ ትሆናላችሁ ማለት ነው። ስኮላርሺፑ ፉሊ ፈንድድ የስኮላርሺፕ ቤኔፊት ነው ማለት ነው። ስለ ስኮላርሺፑ ኤሊጂቢሊቲ ሪኳየርመንት እና ጀነራል ቤኔፊት ከተመለከትን ሌሎች ኢንፎርሜሽኖች አሉ፣ አታችመንቶች አሉ ከዚህ ላይ የተቀመጡት እንደምትመለከቱት። እነሱን አንድ በአንድ እየከፈትን እንመለከታለን። እንግዲህ ሁለተኛው አታችመንት የስኮላርሺፕ አፕሊኬሽን ማመልከቻ ፎርም ነው ማለት ነው። ፒዲኤፍ ፋይሉን ስንከፍተው ከዚህ ላይ እንደምትመለከቱት 7 ገጽ የፒዲኤፍ ፋይል ነው ማለት ነው። ይህን በፒዲኤፍ ኤዲተር ከፍታችሁ እዚሁ ፒዲኤፍ ላይ ፎርም ሞልታችሁ ፈርማችሁ ፕሪንት ማድረግ ይኖርባችኋል ማለት ነው። ከዛ ነው ስካን አድርጋችሁ የምትልኩት። የመጀመሪያው ምንድነው የስኮላርሺፕ ታይፓችሁ መምረጥ አለባችሁ። በየትኛው ፕሮግራም ነው አፕላይ ማድረግ የምትፈልጉት የሚለውን በባችለር ዲግሪ ከሆነ የመጀመሪያውን ቦክስ፣ በማስተርስ ዲግሪ ፕሮግራም ከሆነ ሁለተኛውን ቦክስ፣ በፒኤችዲ ከሆነ ሶስተኛውን ቦክስ፣ እንዲሁም ደግሞ በሌላ የፖስት ግራጁዌት ፕሮግራም ከሆነ ስፔሻላይዜሽን ከሆነ አራተኛውን ቦክስ ትመርጣላችሁ ማለት ነው። ሁለተኛው ምንድነው አፕላይ ማድረግ የምትፈልጉበት ስፔሲፊክ ዩኒቨርሲቲ ካለ 2 ዩኒቨርሲቲ እንድትመርጡ 2 ኦፕሽን አላችሁ ማለት ነው። ይሄ ማንዳቶሪ ነው፣ ኮምፐልሰሪ ነው እነዚህ ላይ የምትመለከቱት። ሌላው የእናንተን ፐርሰናል ኢንፎርሜሽን መሙላት አለባችሁ ማለት ነው። የአፕሊካንቱ አይደንቲቲ እና ፐርሰናል ዲቴይሎችን ላስት ኔም፣ ሚድል ኔም፣ የእናንተ ጊቭን ኔም፣ ዴት ኦፍ በርዝ፣ ቴሌፎን ነምበር፣ እንደገና ደግሞ ኮንታክት ፐርሰን እና ሌሎች ኢንፎርሜሽኖች፣ የቋንቋ የምትችሉት ቋንቋ በሮማንኛ የምትችሉ ከሆነ የማትችሉ ከሆነ እንትምታላችሁ ማለት ነው። የእንግሊዝኛ ቋንቋ ሌቨላችሁን፣ ሌላ ቋንቋ የምትናገሩ ከሆነ ደግሞ በዚህኛው ትሞላላችሁ ማለት ነው። ስፔሲፊካሊ የእናንተን ፕሮፌሽናል አክቲቪቲ ኤንድ ኤጁኬሽን ነው። ይሄ ፎርም ጀነራሊ እንደ ሲቪ አይነት ፎርም ነው። የእናንተን ዲቴል ኢንፎርሜሽን የአካዳሚክ ባክግራውንዳችሁን መስጠት የሚችል ፎርም ነው ማለት ነው። ከዚያም በተጨማሪ ሌሎችን ዶክመንቶች ሲቪያችሁን እና የተመረቃችሁበትን ፕሮግራም ኦሪጂናል እና ስቱደንት ኮፒ፣ ሌሎችም ኢንፎርሜሽን ሰርቲፊኬቶች ካሉ እነሱን ማታች ማድረግ ይኖርባችኋል ማለት ነው። ከዚህ ላይ እንደምትመለከቱት የኤጁኬሽናል ኤንድ ፕሮፌሽናል አክቲቪቲያችሁን ትሞላላችሁ ማለት ነው። ሌላው አዲሽናል ኢንፎርሜሽን እዚህ ላይ በተቀመጠው መሰረት ሁሉም ፎርም ትሞላላችሁ ማለት ነው። በመጨረሻም ቀኑንና ፊርማችሁን ከዚህ ላይ ዲጂታል ፊርማ ካላችሁ ታስገባላችሁ። ፕሪንት አድርጋችሁ ከሆነ ፎርሙን የሞላችሁ ደግሞ ፊርማችሁን ከዚህ ላይ መፈረም አለባችሁ ማለት ነው። ይህን አፕሊኬሽን በጥንቃቄ ሞልታችሁ መላክ ይኖርባችኋል ማለት ነው። ሶስተኛው ኢንፎርሜሽን ምንድነው? የፈንዲንግ ሪኩዌስት ነው። የዚህን ስኮላርሺፕ ፈንድ የምትጠይቁበት ፎርም አለ። ከዚህ ላይ የእናንተን ፐርሰናል ኢንፎርሜሽን እና ፓስፖርታችሁን ትሞላላችሁ ማለት ነው። ይሄ ፈንድ ሪኩዌስት ፎርም ይባላል። ይህንም ዳውንሎድ አድርጋችሁ ሞልታችሁ መላክ ይኖርባችኋል።
አራተኛው ኢንፎርሜሽን ዲክላሬሽን ኦፍ ፐርሰናል ሪስፖንሲቢሊቲ ነው። በዚህ ስኮላርሺፕ ከተመረጣችሁ አፕሊካንቱ ዲክሌር ማድረግ አለበት እንደ ተማሪነቱ ሊወጣቸው የሚገባቸው ግዴታውንና መብቱን እዚህ ላይ በግልጽ ተቀምጧል ማለት ነው። አፕሊካንትስ ዲክላሬሽን ቱ ቢ ፊልድ ኢን ካፒታል ሌተርስ ነው የሚለው። በስክሪፕቶ ኮን የምትሞሉት በካፒታል ሌተር መሙላት አለባችሁ። ፒዲኤፍ ኤዲተር ተጠቅማችሁ የምትሞሉትን በካፒታል ሌተር ማድረግ አለባችሁ ማለት ነው። አምስተኛው ኢንፎርሜሽን የሴሌክሽን ፕሮሲጀሩን በተመለከተ ነው። አመራረጡ እንዴት ይመረጣል የሚለው ነው። በሮማኒያን ላንጉጅ የተቀመጠ ነው። ትራንስሌት አድርጋችሁ የአመራረጥ ሂደቱን በባችለር በማስተርስ እና በፒኤችዲ ዲግሪ እንዴት ነው የሚለው ስቴፕ መመልከት ትችላላችሁ። ከዚያም በተጨማሪ ሌላው ሬጉሌሽን ኦርደር ነምበር አለ። እሱን ዳውንሎድ አድርጋችሁ መመልከት ትችላላችሁ። ሊስት ኦፍ አፕሊኬሽን ዶክመንትስ የሚል አለ። ይህን ዳውንሎድ አድርጋችሁ ስትከፍቱ ኢንፎርሜሽኖችን ኢንዲቴል ማግኘት ትችላላችሁ ማለት ነው። ከዚህ ላይ መሙላት ያለባችሁን ዶክመንት እና አታችመንት መላክ ይኖርባችኋል። የዶክመንቱ አይነት ሌተር ኦፍ ሪኮሜንዴሽን ያስፈልጋችኋል። ሌተር ኦፍ ሪኮሜንዴሽን የሮማኒያ ኤምባሲ በኢትዮጵያ ወይም ደግሞ አዲስ አበባ ያለውን ኢሜል አድርጋችሁ ወይም ደግሞ በስልክ ደውላችሁ ወይም ደግሞ ቢሮ በአካል ተገኝታችሁ ሪኮመንድ አድርጉን ብላችሁ መጠየቅ አለባችሁ። የእነሱ ሪኮሜንዴሽን ሌተር ማንዳቶሪ ነው ማለት ነው። ከዚህ ላይ እንደምትመለከቱት the economic representative of Romanian agency for investment and foreign trade or head of Romanian mission in the candidate's country ይላል። ስለዚህ በአመልካቹ ወይም በተወዳዳሪው ሀገር ያለ ዲፕሎማቲክ ኦፊስ ሪኮሜንዴሽን ሌተር መጻፍ ይኖርበታል ማለት ነው። ሪኮሜንዴሽን ሌተር ማንዳቶሪ ነው ማለት ነው። አካዳሚክ ትራንስክሪፕት አታች ማድረግ ይኖርባችኋል። ፎቶኮፒ ኦፍ ሌጋላይዝድ ትራንስሌሽን ኢንቱ ዋን ኦፍ ዘ ሮማኒያን ላንጉጅ ኦር ኢንግሊሽ ወይም ፍሬንች ይላል። እንግዲህ በእንግሊዝኛ የተቀመጠ ስለሆነ የኢትዮጵያን የትምህርት ስርዓት ትራንስሌሽን ማሰራት አይጠበቅባችሁም። ሌላው ዲክላሬሽን ነው። ከላይ የተመለከትነው ዲክላሬሽን ሰርቲፊኬት ማስገባት ይኖርባችኋል። ሌሎች ኢንፎርሜሽኖችን ከዚህ ላይ በትክክል እያነበባችሁ ሁሉንም የዶክመንት አይነቶች የቋንቋ ሰርቲፊኬት ካላችሁ አታች ማድረግ አለባችሁ። ሲቪያችሁን አዘጋጅታችሁ ማስገባት አለባችሁ። ከዚህ በፊት የሰራውላችሁ የዩሮፓ ሲቪ አለ። በዛ መሰረት ሰርታችሁ ሰብሚት ማድረግ ይኖርባችኋል። በመጨረሻም ኢሜይላችሁን የሮማኒያን ኤምባሲ አዲስ አበባ ወይም ደግሞ ኢትዮጵያ ብላችሁ ሰርች ስታደርጉት ጉግል ላይ ታገኙታላችሁ።